ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከዚህ በፊት እንደጀመርነው ጥናታችን ዛሬም እንደቀጠልን ነው። ስፔሻሊ ዛሬ ከመጨረሻ ዘመን ጋር ተያያዥነት ያለውን ከዚህ በፊት ያወራነው ስለ ኢዩኤል ጥናት ላይ ነው ያለነው። ከዛ በፊት ግን አንዳንድ ማየት ያለብን ነገሮች ስላሉ እነሱን አንዳንድ ነገሮችን እናነሳለን። ዛሬ አብረን የምንካፈለው የመጽሐፍ ቅዱስ ክፍላችን ራእይ ነው። ምክንያቱም ስለ መጨረሻ ዘመን ያነሳን ራእይን አለማንሳት አይቻልም ማለት ነው። ራእይን ስናነሳ እንግዲህ ኬት ነው መጀመሪያ ያለብን የሚለው ማወቅ ያስፈልጋል ማለት ነው። ኬት ነው የምንጀምረው? በመጽሐፍ ቅዱስ ላይ እንዳለ ከመጨረሻ ዘመን ጋር ተያያዥነት ያሉት እንዳለ የራእይ መጽሐፍ የመጨረሻ ዘመን ኮንሰፕት ነው ያለው። እንዳለ የሚናገረን ስለ መጨረሻ ዘመን ነው። ያም ይሁን ግን ዛሬ የምንጀምረው ኬት ነው የሚለውን አንሳት ያስፈልጋል ማለት ነው። ራእይ ምዕራፍ 6 ከቁጥር 2 ጀምሮ ያለውን አብረን እናነባለን። እያነበበን አብረን የምንቀጥለው ነው ማለት ነው። ይሄ ምዕራፍ ስለምንድን ነው የሚያነሳ? ስለ ማህተም ነው። ሰባቱ ማህተም ምን እንደሆኑ ነው የሚያነሳ። ከሰባቱ ማህተም ከተያያዥነት ያለው ስለምንድን ነው? የኢዩኤል ሶስቱ መጽሐፍ ወይም ደግሞ ሶስቱ ምዕራፎች በዚህ ሐሳብ ውስጥ የሚነሱ ናቸው ማለት ነው። ስለዚህ ይሄንን እናነሳለን። ስለዚህ ከቁጥር 2 ሊጀምርና ራእይ ምዕራፍ 6 ከቁጥር 2 ጀምረን እናነባለን። እንደዚህ ይላል። አየሁም እነሆ አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድልም እያነሳ ወጣ፣ ድልም ለማንሳት ይላል። ይሄ ክፍል የመጀመሪያ ማህተም ሲፈታ ወይም ደግሞ ከሰባቱ ማህተም የመጀመሪያ ማህተም ሲፈታ ያየው ዮሐንስ ይሄንን ነው። ምንድነው የሚለው? አየው ይላል እነሆ አምባላይ ፈረስ። አምባላይ ፈረስ ማለት እንደምናውቀው ወይም ደግሞ ነጭ ፈረስ ብለን የምንጠራ አምባላይ ፈረስ ወይም ደግሞ ነጭ ፈረስ ማለት ነው። ነጭ ፈረስን አየ። ሲያየው ይሄ ምን ትርጉም ይሰጣል የሚለውን ማየት ያስፈልጋል ማለት ነው። ይሄንን ስናነሳ እንግዲህ አራቱ ማህተሞች ሲፈቱ በአራቱ ማህተሞች ውስጥ ያሉት አራቱን ፈረሶች ናቸው። አራቱን ፈረሶች ደግሞ የየራሳቸው ትርጉም አላቸው ማለት ነው። የመጀመሪያ አሁን ያየነው ፈረስ አምባላይ ፈረስ ነው። ቁጥር 3 ጋር ስንሄድ ደግሞ ሁለተኛው ማህተም በፈታ ጊዜ ሁለተኛውም እንስሳ መጥተህ እየው ስልም ሰማው ይላል። አሁን ሁለተኛውም እንስሳ የሚለው ማን ነው? ሁለተኛ ማህተም ሲፈታ ሁለተኛ ፈረስ ማለት ነው። ሁለተኛ ፈረስ ማለት ቀይ ፈረስ ማለት ነው። ቀይ ፈረስ ነው ያየው ማለት ነው። እሱ የሁለተኛ ማህተም ሲፈታ ነው። ሶስተኛ ማህተም ሲፈታ እንደዚህ ሶስተኛው ማህተም በፈታ ጊዜ ሶስተኛውም እንስሳ መጥተህ እይ ስል ሰማሁት። አየሁም እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁም ሚዛን ያዘ። አሁን እዚህ ጋር ያየ ነገር አለ ማለት ነው። ሶስተኛ ፈረስ ወይም ደግሞ ሶስተኛ ማህተም ሲፈታ ሶስተኛ ፈረስ እናያየ። ሶስተኛ ፈረስ ምንድነው? ጉራቻ ፈረስ ወይም ደግሞ እኛ ጥቁር ፈረስ ብለን የምንጠራ መጽሐፍ ቅዱስ ጉራቻ ፈረስ ብሎ ይጠራል ማለት ነው። አራተኛ ማህተም ሲፈታ ምንድነው የተከሰተ የሚለውን ማየት ያስፈልጋል ማለት ነው። አራተኛ ማህተም ሲፈታ አየሁም እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበር። ሲኦልም ተከትሎ በሰይፍና በራብም በሞትም በምድርም አራዊት ይገሉት ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጠ ይላል። ይሄ ደግሞ ምንድነው የሚለው? እዚህ ላይ ደግሞ ምንድነው የምናየው? አራተኛው ማህተም ሲፈታ ያየው ሐመራዊ ወይም ደግሞ ሐመር ፈረስ ነው ያየው ማለት ነው። ሐመር ፈረስ ሲወጣ እንግዲህ አራተኛ ማህተም ነው ማለት ነው። እነዚህ አራቱም ፈረሶች ምንድነው የሚያሳዩት ብንል